ምስኪኑ ዛፍ ቆራጭ። ደራሲ ሄኖክ በቀለ፣ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እየተከታተላችሁ ስለሆነ ከልብ እናመሰግናለን። እዚህ ሀገር ውስጥ መቃብራቸው ሊማስ አንድ ሐሙስ የቀራቸው ሕይወትን በአይናቸው ቂጥ ገላምጠው የጨረሱ ፍርድና ርትዕ ዘልቋቸዋል የተባሉ አዛውንት የሚፈረዱበት በሰብመት አንዴ የሚቆሽም ሸንጎ አለ። በዳይና ተበዳይ ተጠፍረው ይቀርቡና ይከሰሳሉ። በዳይም ተበዳይም የመጡበትን ተናግረው የተሰጠውን ፍርድ ተቀብለው መስግነው ይሄዳሉ። እድሉ ቀና። ሰማይ አይታረስ ንጉሥ አይከሰስ በሚል ማህበረሰብ መሃል እየኖረ ሰማይ ሊያረስ ንጉር ሊከስ እንባውን እያዘራ ደረሰ። ነታባ ገቢ የለበሱ ዳኞች በሸንጎው መሃል ተሰይመዋል። ተከሳሽና ከሳሽ፣ ወሬ ሊያጦለጡል የመጣ የሀገር ሰው ከወደቀው ዋርካ ጀርባ ተንጓጠው አሰፍስፈው ገቢር የሚቀላውጡ ህፃናት ቦታውን ሞልተውታል። ሸንጎውን የሚመሩት ሽማግሌ ከተቀመጡበት ብድግ ብለው ሁሉም ዝም እንዲል እጃቸውን እያወዛወዙ ምልክት ሰጡ። ሽማግሌው ፊታቸው በሽብሽባት የተፈሰፈሰ አሮጌ ቦርሳ ይመስል ድክም ፍዝዝ ብለው አይኖቻቸው ብቻ ይነቁ። ጭብጥ የምታህል አናታቸው ላይ ግራና ቀኝ ትላልቅ ጆሮዎቻቸው ተሰፍስፈው 3 ፊት እንዳላቸው ነገር የሚያስቡ ከወገባቸው ጎበጥ ያሉ ሰው ናቸው። ሲያለህ ቀረብ ተብልሃል አሉ። ባለች በሌለች አቅማቸው ጅንን ብለው ከልባቸው አበጥ ስላለ ይሆን ከወገባቸው ጎበጥ ያሉት። እድሉ ተንደድሮ ከሳሽ የሚቆምበት ጉብታ ላይ ተሰየመ። ይህ ሁሉ ናሁል የተሰበሰቡ ሚስቴን ወሸሙብኝ፣ በሬን ነዱብኝ፣ አጥሬን ደፈሩብኝ ሊል አይደል? እንደኔ ተበደለ በድፍን ሀገሩ ቢታሰስ አንድ ይገኛል። እረ እንዲያው እድሉ ቀና ለወትሮ ክስና ክርክር ባለበት የማይደርስ ከምድርም ከሰማይም የተስማሙ ቢበድሉት ውጦ ቢወኩት ደምቶ ዝም የሚል ጭምት ነበር። ዛሬ የከሳሽ ጉብታ ላይ ቆሞ ቢታይ የሸንጎ ታዳሚ ጸጥ ረጭ ብሎ አፈጠጠ። ሸንጎን የሚመሩት ሽማግሌ ብቻ ደስ አላላቸው። እድሉ በእድሜ የሚበልጡትን ከሳሾች ገፈታትረው መቅደም አበሳጫቸው ይሆን ወይ የስልጣናቸውን አቅም የሚያዩበት ምቹ ጊዜ ጠብቀው ስላገኙ ይሆን? ተከሳሾችን ወደፊት ጥራ ተብልሃል። እድሉ ቀና ከከሳሽ መደቡ ላይ ፈንጠር ብሎ ወረደ። ለተከሳሽ የተዘጋጀው ክብታ ላይ ደርሶ በእጁ የያዛትን መጥረቢያ ያስቀምጣል። የተሰበሰበው የሀገር ሕዝብ ሁኔታውን በግራ መጋባት ይከታተላል። ተከሳሾች 2 ናቸው። አንዱ ይኸው ይህ መጥረቢያው ነው። ሁለተኛው አኳ የት እንዳለ አላውቅም። ብጠራው አይመጣም፣ ብቆጣው አይፈራም፣ በሰው ሕግ አይመራም። ተወኝ ስለው ይስቅብኛል። ምን እንደበደልሁት እንጃ። ብቻ ሰባይ ሰማያዊ ጋቢ ለብሶ እንዳፈጠጠ ያጠቃኛል። ባለፍም ካሽፈሮች፣ የገዘፉ አዝማዶች፣ እልፍ ነጫጭ ሎሌዎች አሉት። ማሽሞሩን ትተህ ምን አልብትናገር? ሽማግሌው ትዕግስት አጥተው ይቅበዘበዛሉ። እንደውም ሁለተኛው ተከሳሽ ፈጣሪ ነው። ዙሪያውን ከቦ የተዘለዘለው የሀገር ሰው ቦታውን በቱምታ ተረማመሰው። እዚያም እዚህም የተቆጡ ሰዎች በእድሉ ድፍረት ተለኩሰው መንቦቅቦቅ ጀመሩ። አንዳንዱ ፈጣሪ ለዚህ የንቀት ንግግር እዚያው በመብረቅ እንዳያባቸው ይለምናል። እስከነ ተረቱስ ለኃጢአታን የመጣው ለጻድቃን ይተርፋል ሊሉ የለ። አንዳንዱ እድሉ መዋገሩ አይቀርም በሚል ተስፋ ሹል ባልጩት ፍለጋ በአይኑ ያማትራል። አንዳንዱ አይናቸው ስር ላበደው ዛፍ ቆራጭ ከንፈር ይመጥጣል። ከዋርካው ጀርባ የደፈጠጡ አመዳም ህፃናት ምን እንደተከሰተ ለመቅረብ ጆሮዎቻቸውን ዘርግተው ይከላጠፋሉ። እድሉ ድምፁ በጩኸት ማዕበል ተውጦ ምን እንደሚል አልተሰማም እንጂ የሀገር ሰው ቁጣ ምንም ሳይመስለው ኃይለ ቃል እያወራ ይውረገረጋል። ሽማግሌው ህዝቡን እንደምንም ዝም አሰኝተው ወደ ዋኛው ዳና ዞሩ። ፊታቸው ላይ ወፍራም ቁጣና ቀጭን ደስታ እኩል ተሸርቧል። በሰው ፊት ያዋረዳቸው ይህ ሰው አፍታ ሳይቆዩ የመሞቱን መገነዝ በራሱ እጅ ስለተፈተለ ከንፈራቸው ላይ የታፈነ ፈገግታ ያጠጥራል። ምን ይላሉ እርሶ? ዋናው ዳኛ ፊታቸው ላይ የተጋደመውን ጠባሳ ቆርጣ የምትመስልም
አይናቸውን አንጨቁር። እስቲ እንስማው፣ መቼም አይገድለን አሉ። ቁጣ ያደበላለቀው ሸንጎ ከዕድሉ ድርፍረት በላይ በዳኛው ውሳኔ ተደናገጠ። ፊቶች ወዛቸው ተመቶ ተቁለጨለጩ። እንኳን ፈጣሪን ያህል ነገር ተከሶ ወትሮም ግራና ቀኝ ማገናዘብ አልተለመደም። ዋናው ዳኛ ከዚህ በፊት ሸንጎ ረግጠው የማያውቁ ለሌላ ገነት በቀረበው ሀገር በኩል የሚኖሩ ሽማግሌ ናቸው። በሰው ጠቢብነታቸው የሀገር ሸንጎ ጠሪዎች ጋር ደርሶ ተፈልገው የተገኙ ስለነበሩ ህዝቡ እያጉረመረመን ቢሆን ትዕዛዛቸውን ተቀበለ። ሽማግሌው የቀፈፋቸው ወደ ዕድሉ ዞረው ቀጥል ተብለሃል አሉ። የጎበጠ ጀርባቸው ተቃና፣ ያበጠችው ልባቸው ፈርጣ ይሆን? ዕድሉ ጉሮሮን ጠራርጎ ለፍልሚያው እንደሚዘጋጅ ሰው ሰውነቱን አፍታቶ ቀጠለ። እንግዲህ ክሴን ስሙት። ይህችህ መጥረቢያና ፈጣሪ በደካማ ጉልበቴ ገብተው በድለውኛል፣ በማይመጣ መተውብኛል። ካደፈጠ አውሬ፣ ከተሰበቀ ጦር፣ በክፉ ከሚታይ ጎረቤት ሸሽጌ ለወቅት ብቃ ያልኳት ልጄን ገድለውብኛል። እውነት እዚህ ሀገር ፍትህ ካለ በዚህ እንዲጠየቁልኝ የምሻው። አንዱ ቁጣው ያልበረደ ወጣት ብድግ ብሎ ምን ነው ዕድሉ ምን ነው? ሰብሉ ሰምሮ አዝመራው አሽቶ ጠላት ደግሞ በደጅ ቆሞ እያጓራ እያየህ ሲሆን ማመስገን ሳይሆን በንስሐና በጸሎት መትጋት ሲገባ ደረትህን ገልብጠህ ከአምላክ ጋር እኩል ትጋጠማለህ። ምን አለ መቅሰፍት ባትጠራብን። ዕድሉ ቀና የወጣቱ መልስ እንዳንዳች እያደረገው ካፉ ላይ ነጥቆ ቀጠለ። ዝም በል፣ ያልተነካ ግልግል ያውቃል ማለት እንዳንተ አይነቱ ነው። የራስህ ጉዳይ። የልጄም ደም ጠጥቶ የበቀል አዝዕርት ምን ይረግልኛል? ለምን ያሸተውን ጠራርጎ ነቀዛ ያነቅዞ? ለምን አንበጣና ተምች አይደብነው? ሆድ ቢሞላ የልጄን ክብልል አይኔ ይሆነኛል? ጠግቤ ባገሳ የአንገቷን ሽንታ ይለኛል። ምን ነው ደህና ሰው ነህ ስልህ እንዲቀለልህ? መቼም አልሰማ ብለህ ክሴን እቀጥላለሁ ካልክ የሆንከውን አብራርተህ ተናገር፣ አታደናግር። ሽማግሌው ጮኸ። ነገሩ እንዲህ ነው። የሆነ ቀን አለ ልማዴ አለሚን አስከትዬ ዛፍ ቆረጣ ሄድኩ። በእኔ ቤት ዛፍ ቆርጬ ገንዘብ ላገኝ ነው እንግዲህ። አይ ምን ነው በቀረብኝ። አለሚን አርቄ አስቀምጬ መጥረቤን ይዤ ዛፍ ላይ ወጣውና መተክተክ ጀመረው። ምን የተረገመው ቀን እንደሆነ እንጃ ከዛፉ ላይ አንዲት ዘለላ ቅርንጫፍ ብላት ብሰራት አልቆረጥ አለችኝ። ዛሬ ደግሞ የምን ተአምር ነው የገጠመኝ እያልሁ ደጋግሜ በመታት ጭራሽ እንደ ድንጋይ መጥረቤን አንጥራ ትመለሳለች እንጂ ፍንክችም አትል። 30 ዓመት ዛፍ ስቆርጥ እንዲህ አይነት ነገር ገጥሞኝም አያውቅም። የዚህ ሀገር እንጨት እንደምታውቁት ገራም ነው። እንኳን ቅርንጫፍ ግንዱም 10 ደህና ካገኙት ይበቃዋል። ተንጋሎ ያርፋል። የትንግርቴን ተፋጥጬ ሳነሳስለው እልህ ይዞኝ እንጂ እጅ ዝሎ ኖሮ መጥረቢያ አምልጦኝ ቁልቁል ተምሰቀሰቀ። በአይኔ ስከተለው ዕድሉ ቀና ዛጋንቆ አላናገር ስላለው አቀርቅሮ ጊዜ ወሰደ። ለቅሶህን ተውና ቀጥል ተብልሃል። በአይኔ ስከተለው እንደ ኪሩቤል ሰይፍ ሲገለባበጥ ወርዶ ከየት መጣች ያላልኳት የልጅ እናት ላይ ሰመጠ። ይታያችሁ ለእንጨት የሰነፈ መጥረቤ ለልጅ ሲሆን በረታ። ለካ አለሚን አርቄ ባስላስቀምጣትም አሳዝኛት ስር የመታ ሽንቅብ ስታይ ነበር። እኔ አፈር ልብላላት። ሞት ሲጠራት እኮ ነው። ታዲያ ፈጣሪ ቢሎ አይደል 30 ዓመት ሙሉ ገጥሞኝ የማያውቀውን የዚህን ቀን መጥረቢያ ያመለጠኝ? ታዲያ ፈጣሪ ቢሎ አይደል አድርጌም አላውቀውም መጥረቢያ የሚያመልጠኝ ቀኝ እጄን ይዤ የመጣሁት? ታዲያ ፈጣሪ ቢሎ አይደል ከዓመት እስከ ዓመት የሚያሰቃያት ንዳድ ያንን ቀን ጋብ ያለላት? ታዲያ ፈጣሪ ቢሎ አይደል ለልጅ የምሰንፍ ቅርንጫፍ በስል መጥረቢያ የተለገመችው? ለምን እምቢ ስትለኝ አልተዋትም? ምን ነው መጥረቢያውስ ካልጠፋው ላለ መዳፍ የማታህል የልጅን አናት የመረጠ ፈጣሪ ቢሎ አይደል? አዝማሪው ሐዋዝ ተነሳ። መቼም እንደ ሰው ልጅ ጉዴትም የለም። ጠማማ ዕድሉንም ስንፍናውንም በፈጣሪ ማሳበብ ይወዳል። አንተ የ40 ዓመት ጎልማሳ ስትሆን ምን ነው ልጅህን መጠበቅ አላወቅክበት? እጅህ እስኪዝል አንድ ቅርንጫፍ ቀጥቀጥ ያለ ፈጣሪ ነው። ከእጅህ አሽቀንጥረህ ስትጥለው ወደ ወረወርክበት ይሄዳል እንጂ መጥረቢያው እግር የለው አይን የለው። ምን አድርግ ነው የምትለው? ይህን ድፍረት ለተናገርክበት ራሱ ቅጣት ይገባሃል። ኧረ ምን ነው
ስንት ነገር ጥለን የመጣ ነው፣ ጊዜያችንን ባንፈጅ። እድሉ ቀና ክሱን ሰምቶ የሚደግፈው አለማግኘቱ አንገበገበው። ሐዘኑ አጥፍ ድርብ ሆነ። መናገሩ እንደማይጠቅም ሲሰማው ልቡ አመነታ። ቢሆንም የተበደለው አላለቀም። ቢያንስ ተናግሬ ይውጣልኝ ብሎ ተቀበለ። አይ ሐዋስ፣ አንተ ጎረቤት ሆነህ የደረሰብኝን ሁሉ ስታውቅ እንዲህ ማለትህ አሳዝኖኛል። ጊዜ ተፈጀብህ ለምን ነው? አናውቅም የት ውለህ የት እንደምታነጋ። ሌላ ምንም አልልም። አንተም ሴት ልጅ አለች። በልጅ የመጣ እንዴት እንደሚንሰፈሰፍ ደርሶብህ ይኸው። ንግግሬ እንዳልጠቀም አይቻለሁ። ቢሆንም ልናገረውና የመጣው ይምጣ። ዋናው ዳኛ አንካሳ እግራቸውን በእጆቻቸው እያመቻቹ የሚሆነውን በዝምታ ይሰማሉ። ይቅር ብዬ አልፌ እንጂ የተበደለውትስ ይህ ብቻ አልነበር። ከሆነ አይቀር ግን ይኸው ስሙት። ታላቁ ልጄ እንደምታውቁት የቀኝ እጁ 4 ጣቶች ቆራጣ ናቸው። የእርሱ ታናሽ ደግሞ እጁም እግሩም ላይ 6 ጣት አለው። ይህ እንዴት ሆነ? ሲቀልድብኝ መሆኑ ነው። አንድ ቀን ጠዋት የጀመርሁ ስራ ፍለጋ ስንከራተት ውዬ ሰውነቴ ዝሎ አመሻሽ ላይ ቤት ደረሱ። ምንም ሳልል እህልም ሳልቀምስ ልብሴንም ሳላወልቅ መጥረቤን ቆጥ ላይ ሳልሰቅል ተኛሁ። ብዙም አልቆየ። ታላቅ ልጄና ነፍሰ ጡር ሚስቴ በጩኸት ቤቱን ሲያናጉት ብትት ብዬ ተነሳሁ። ሳይ ከልጄ መዳፍ ላይ ደም እንደ ወራጅ ውሃ ይንዘቀዘቃል። ዘልግ ያፈፈሰ አድርገው 4 ጣቶቹ ተራ በተራ ጠብ ብለው እንደ ጉድ መሬት ላይ ወደቁ። ያ መጥረቢያ ከንፈሩ ደም ጠግቦ ተጋድሟል። የሆነው ወዲያ ገባኝ። ታዲያ ምን ዋጋ አለው? ከረፈደ እውቀት የቀደመ ጠርጣራነት እንደሚበልጥ ማን አስተምሮኛል? ደንቆሮ፣ የደንቆሮ ዘር አይደለም። አንድ ቀን መጥረቢያን ማራቅ ብረሳ ዛሬም ድረስ አውራ ጣቱ በመዳፉ ላይ ብቻዋን ፍርፍር ስትል ሳይት እንብ ይመታል። ጠማማ ዕድሌን መግራት ተስኖኝ እንዳልጎደልኩት ይሰማኛል። ይበቃል ተብለሃል። አይበቃኝ፣ ገና መጀመርሁትና። ኋላ ስንቀዠቀዥ ቤቱ ሄድኳ። ምን ነው ፈጣሪ፣ ምን ነው ሳምነህ ጉድ ሰራኸኝ። ስላለቀሱ ስለትን አጉድዬ አውቃለሁ። የምበላው ባጣ እንኳን አስራትና መባህን ነክቼ አውቃለሁ። ውለት አታውቅም፣ አምላክ አይደለህም። ተንደርድረህ ከሰው ልታንስ ነው። ምን ነው እኔ እንዳሻህ ብታደርገኝ፣ ምን ነው ልጆቼን ብታውልኝ አልኩት። ሞኝ፣ የሞኝ ዘር አይደለሁ። የሰማኝ መሰለኝ፣ አይዞህ ያለህ መሰለኝ። ይቅርታህን የዛሬ ብቻ አላፈኝ ትቻለሁ ያለኝ መሰለኝ። ታርቀናል ብዬ እምበይን ጠረጌ የተነሳው። ቤት ስደርስ ያቺ ወረገቦ ሚስቴ ስታምጥ ደረስኩኝ። ቀበቶዬን አላልቼ የምሰጥም አንተ የምትነሳም አንተ ተመስገን አልሁት። ክፋቱን ረሳሁለት። ሚስቴ ምጧ ሳይጠና ተገላገለች። ቆንጅዬ ወንድ ልጅ በጨርቅ ጠቅልለው አሳቀፉ። ሳይደግስ አይጣላ የሚሉ የኛ ሀገር ሰዎች ደጋጎቹ መከሬን አይተሃልና ሐዘኔን በሳቅ ለቅሶኝ በደስታ ቀይረሃልና ስል ስሙን ካሳ አልኩት። የካሰኝ መስሎኝ። አይ ደንቆሮ፣ የደንቆሮ ዘር ቶሎ አይነቃም እኮ። ያዋለደችው ሴት በደስታ የምሆነውን ሲያሳጣኝ ፊቷን ጨምታ ሰታኝ ጠረጠርኩና ጨርቁን ገለጥኩት። በእጆቹም በእግሮቹም ላይ 6 ጣቶች አሉ። 6ኛው ሆኖ የበቀሉት እንደ ሌሎቹ ጠንካራ ስላልሆኑ ወዲያና ወዲህ ተንከርፍፈዋል። ደነገጡ። ከማዘን ማበድ ቀበረኝ። ጣቱ 6ም ሆኖ አይደለም፣ ነገረ ስራው ገርሞኝ እንጂ። የታላቁን 4 ጣት ነሳኸኝ ብዬ ምነው ስላልሁት ካሳ ላይ መመለሱ። ይህ ቀልድ እንጂ ሌላ ምን ይሆናል? ድርቅ በጎርፍ ይካሳል፣ ስር ጉዳት በእባጭ ይሳሳል። እረ እንዲሁም አድርጎ ቀልድ የትም የለም። ሽማግሌው የግራ ጆሮአቸውን ከፊቶች አንዱን እያካኩ ተነሱ። እንግዲህ ሰማነህ እድሉ፣ ለሰም የቸገረ ነገር ነውና የሸንጎን ሐሳብ አድምጠን ፍርዱን ለዋናው ዳኛ እንሰጣለን። ወደ ሸንጎ ዞሮ ፈጣሪና መጥረቢያ አጥፍተዋል፣ ፍርድ ይገባቸዋል የምትል እጅህን አውጣ ተብለሃል። ማንም ሰው እጁን አላወጣም። እድሉ ይባስ ከፋው። ከዚህ ሁሉ በደሉ ጀልባ ዓለም ያሪስ መሰለው። ተው አንተ ሸንጎ፣ አንተም እንደ ምሳር በወደቀ ላይ አትዘምት። ተው ንጉስም ሲያጠፋ አጥፍተሃል ይባላል። ተው መፈራራት ይቅር። ተው ለበዳዮችህ አታቀርቅር። ተው ፍርዴን አታጣጥም። ተው ተፈጥሮን አታሳምን። ተው እውነታ እየመረረችም ጠጣት። ተው የምታሸራህን ጋታት።
ፈጣሪና መጥረቢያ ነፃ ናቸው የምትል ፈጣሪ አይከሰስም የምትል እጅህን አውጣ ተብልሃል። ሁሉም እጁን አወጣ። ማውጣት ብቻ ሳይሆን ፈጣሪ በደንብ እንዲያየው ወደ ሰማይ እየተንጠራራ። ሽማግሌው ወደ ዋኛው ዳኛ ዞረው እንግዲህ ፍርዱን ለእሱ ሰጠናል አሉ። እንግዲህ ፍረድ ካላችሁም ይኸው ፍርዴ። በእውነት ይህ ሰው ቀላል ፍዳ አላሳለፈም። ፈጣሪም መጥረቢያን በድለውታል። እረ እንደውም እስከ ዛሬ እንደዚህ የተበደለ ሰው ገጥሞኝም አያውቅም። ስለዚህ መጥረቢያው በእጃችን ነው። እንጨቱ ተፈልጦ ማገዶ ይሁን፣ ብረቱ ሲቃጠል ይኖር ዘንድ፣ ያበላሸውን ይካስ ዘንድ ተቀጥቅጦና ቀልጦ የተበሳ ሰታቴ ወይ መላፈድ ይጠገንበት። ፈጣሪም ካለበት ተይዞ እድሜ ይፍታህ እንዲታሰር ይፈርዳሉ። ይዘው ላመጣውም ያሻውን ያህል የምታለበልብ ጥገት፣ ሮጦ የደረሰበት ያህል ጋሻ መሬት፣ ልብ የፈቀደውን ያህል ሚስትና ዕቁባት ይሸለም ዘንድ ፈርጃሉ። ይግባኛልኝ የሚል ተከሳሽ ከተያዘ በኋላ ማሰማት ይችላል። ጨርሻለሁ። እድሉ ቀና በአዛውንቱ ቅንነት እየተደነቀ አመስግኖ ወረደ። ህዝቡም ገጸ በረበገቱ እያጓጓው ፈጣሪም በየመቅደሱ በርብሮ ሊያገኝ ተመመ። ፈጣሪ ያልነው ማንን ነው? ዳኛው ማንንም ሳያስከፋ ሸንጎ መበተኑን ለሚቀጥሉት ብዙ ዓመታት በኩራት ሊያወራ ከግንባሩ ግራ እስከ እግሩ ከተዘረጋ በከንፈሩና በዓይኑ ከሚቋረጥ ጠባሳው ጋር እንከን እያለ ወደ ቤቱ አዘገመ። ተከሳሽ በሌለበት ከሳሽ ሙገቱን ቢረታ ማን ያሸነፈው? ድህረ ሸንጎ። የእድሉ መጥረቢያ እጀታ ተፈልጦ በጋም እሳት ውስጥ ገባ። እንደ ትዝታ በትናንሽ ዓይኑ የሚያፈጥ እንጀራ ለመጋገር ከሌሎች እንጨቶች ጋር አበረ። ሚስቱ ሰው ጠርቷት በወጣችበት ኩሽናው በእሳት ተያያዘ። በቀላል ሊያጠፉት አልቻሉ። እሳቱ እንደ ሰደድ ተዛምቶ የአዝማሪው ሐዋዝና ሌሎች 3 ቤቶችን አወደመ። ሚስቱ ስትጠየቅ እንዲህ በፍጥነት የሚሳመት እሳት አይቼ አላውቅም፣ ይህም የፈጣሪ ቁጣ ነው ትላለች። በደዌ ዳኛ በአልጋ ቁራኛ ተይዘው የተኙት እትዬ ተዋቡ በእሳቱ ተቃጥለው ሕይወታቸው አለፈ። እድሉ ሞታም ሰው መፍጀት ያልተወደው መጥረቢያው ውስጥ ዕጣ ፈንታው እያወከ የሚስቅበት መሰለው። ከሰማይ ከምድሩም እንደተጣላ ጠረጠረ። እንጀራ በላታለሁ ባለበት አንድ መጥረቢያ ጦስ ሕይወቱ ምስቅልቅል ሲል መታገስ አልቻለም። ሞቱን አልፈራም። እየተበደለው ይቅር አለማለት ዞሮ ራሱን ተገዳው። ተበድለህም ይቅርታ መጠየቅ ምን ማለት ነው? ልጆቹን ሳያሳድግ መሞቱ አንገበገበው፣ አጣጣረ። ከሰውም ከአማልክትም መታረቅ የማይችል ቂም ቋጥሮ ሳይበረከት በተወለደበት አልጋ ላይ ሞት ተገናኙ። ልክ ነፍሱ ስትወጣ አንዳንዶቹ መጣሁልህ ምን ልታደርገኝ እንደሆነ አይሃሉ ብለዋል ይላሉ። አንዳንዶቹ ይቅር በለኝ እኔም ይቅር ብያለሁ ብለዋል ይላሉ። ሚስቱ ግን ዛሬም ድረስ እድሉን ሲያነሱባት ልጆቿን ታቅፋ አምርራ ታለቅሳለች። እንግዲህ አይዞሽ ፈጣሪ የወደደውን የሚጠራው አሉ ሰባኪው ሾላ። ጤናው እብዱ ከነግሳንግሱ እያለፈ ሳቀ። ረጅም ሳቅ ሳቀ። ሁሌ እንደሚስቀው የልግጫ ሳቅ ሳቀ። ታዲያ ፈጣሪ ሲጠራ እንዳንከራተተ ነው እንዴ? ሳይክስ ሳይዳስስ አበቃ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።